ኮሜዲያን ያሲን ክስ ቀረበበት። ሰሞኑን ሶሻል ሚዲያውን የተቆጣጠረው እየሞከርኩ ነው የሚለው የኮሜዲያን ያሲን አጭር ቪዲዮ የበርካቶችን ብሶት የኮረኮረ ጉዳይ ሆኗል። በርካቶችም አሁን እየኖርን ያለንበትን የኑሮ ሁኔታ ፍንትዋ አድርጎ የገለጸ ቪዲዮ ነው በማለት ቪዲዮን እየተቀባበሉትም ይገኛሉ። ለኮሜዲያኑም አድናቆትና ሞገሳዎች እየጎረፉለትም ነው። ነገር ግን ይሄ የበርካቶችን የታፈነ ስሜት የገለጸልን ቪዲዮ ለኮሜዲያን ያሲን መዘዝ ይዞበት መጥቷል። ኮሜዲያን ያሲን በኢትዮጵያ ሕዝብ ላይ ሽሙጥ ሰርቷል በሚል ክስ ቀርቦበታል። ሙሉ መረጃውን አጠናቅረን ይዘን መጣናል። ክሱንም ቃል በቃል እናስደምጣችኋለን። ብቻ እናንተ ቪዲዮ ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ ቪዲዮ መጨረሻ አብራችሁን ተጓዙ። እየሞከርኩኝ ነው ውስጥ የተደበቀ የኢትዮጵያውያን ጽናት የዘመኑ አዲስ ደህና ነኝ ቃል ከቀልድ በላይ የሆነው የኢትዮጵያውያን አዲስ የኑሮ መዝሙር ሰሞኑን የማህበራዊ ሚዲያ ገጾችን እያጨናነቀ በብዙዎች አንደበትም እየተደጋገመ የሚገኝ አንድ አባባል አለ። እየሞከርኩኝ ነው ማለት ሰጦ ኮሜዲያን ያሲን ወይም ያሲን በአጭር የቪዲዮ ክሊፕ ያቀረባት ይህች አጭር ስንኝ ዛሬ የብዙዎችን የቤት ስራና የኑሮ ፈተና ገላጭ ሆናለች። ብዙዎች አባባሏ አሁን ያለንበትን የኑሮ ውድነት እና ማህበራዊ ጫና በትክክል እንደምትገልጽ ይናገራሉ። እንዴት ነህ ለሚለው ጥያቄ ደህና ነኝ ከማለት ይልቅ እየሞከርኩኝ ነው ማለት የሁኔታዎችን ክብደት በፈገግታ ለመግለጽ አስችሏል። አባባሉ ተስፋ መቁረጥ ሳይሆን በመታገል ውስጥ ያለ ጥንካሬ ያሳያል። ነገ የተሻለ እንደሚሆን ለሚያምኑ ኢትዮጵያውያን እንደ መጽናኛ እንደ ጉልበት እየታየችም ትገኛለች። ከሀገር ውስጥ እስከ ባህር ማዶ ያሉ ኢትዮጵያውያን በቃሏ ስር ተሰባስበው ብቻዬን አይደለሁም ሁሉም እየሞከረ ነው የሚል ስሜት እንዲያጋሩም አድርጓቸዋል። ያሲን በቀልድ መልክ የጀመራት ይህች ቃል ዛሬ በኢትዮጵያውያን ልብ ውስጥ ትልቅ ስፍራ ይዛ ሰሞኑን የሳምንቱ መነጋገሪያ ሐሳብም ሆናለች። ታዲያ ይሄ ጉዳይ ለኮሜዲያኑ ሌላ መዘዝ ይዞ የመጣም ይመስላል። ይሄን ሐሳብ ከሌላ አንግል ተመልክተው ወደ ክስም አመርተዋል። ዝርዝሩን እንደወረደ እናስደምጣችኋለን። ኮሜዲያን ያሲን እየሞከርኩ ነው በሚለው ቀልዱ በሕዝብ ላይ ሽሙጥ ሰርቷል በሚል ለፌዴራል ፖሊስ ወንጀል መከላከያ ጠቅላይ መምሪያ የሚቀርብ ዝርዝር የክስ ማመልከቻ እነሆ እንደሚከተለው አስነብባለሁ። ኮሜዲያን ያሲን በሕዝብ ላይ ሽሙጥ ሰርቷል ተብሎ የሚቀርብ ክስ በኢትዮጵያ የወንጀል ሕግ መሰረት እንደ ስም ማጥፋት ወይም መዝለፍ ተብሎ ሊታይም ይችላል። ለፌዴራል ፖሊስ ወንጀል መከላከል ጠቅላይ መምሪያ የሚቀርብ ክስ ሰነድ ረቂቅ ከዚህ በታች አቅርበናል። የወንጀል ምርመራ መዝገብ የክስ መመስረቻ ማመልከቻ ቀን ጥር 25 2018 ዓ.ም ለየኢትዮጵያ ፌዴራል ፖሊስ የወንጀል መከላከያ ጠቅላይ መምሪያ አዲስ አበባ። ከሳሽ የኢትዮጵያ የህዝብ ለህዝብ ግንኙነት ማህበራዊና አካባቢ ደህንነት ወይም አቃቤ ህግ። ተከሳሽ ኮሜዲያን ያሲን ወይም ያሲን። የወንጀሉ አይነት በማህበረሰብ ላይ የሚፈጸም የሞራልና የክብር ንክኪ ወይም ሽሙጥ። የወንጀሉ ዝርዝር መግለጫ ተከሳሹ ኮሜዲያን ያሲን አዎ እየሞከርኩ ነው በሚልና በማህበራዊ ሚዲያ በተለይም በፌስቡክና በቲክቶክ በስፋት እየተሰራጨው የቪዲዮ ስራው ላይ የሚከተሉትን ህዝባዊ ሽሙጦችን ፈጽሟል። የኑሮ ሁኔታን ማዋረድ፣ ህዝቡ ያለበትን የኢኮኖሚ ጫናና የኑሮ ውድነት እየሞከርኩ ነው በሚል ፈሊጥ በማቅረብ የሰዎችን የዕለት ተዕለት ስቃይ እንደ መሳለቂያ ተጠቅሞበታል። ተስፋ አስቆራጭ መልእክትንም አስተላልፏል። መኖርን ወደ መሞከር በመቀየር በማህበረሰቡ ዘንድ ተስፋ ቢስነትና የስነ ልቦና ድቀት እንዲፈጠር የሽሙጥ ስራውን ሰርቷል። ክብረ ነክ ንግግር። ግለሰቦች እንዴት ነህ ተብሎ ሲጠየቁ የሚሰጡትን ቅን መልስ በማጣመም ህዝቡን አስመሳይ ወይም ባዶ ኩራት ያለው በማስመሰል በሚያዋርድ መልኩም አቀርቧል። የማስረጃ ዝርዝር። የቪዲዮ ማስረጃ አዎ እየሞከርኩ ነው በሚል ርዕስ የተሰራጨውና ተከሳሹ ግንባሩን ቋጥሮ መነጽሩን አውርዶ ጣቱን በመቀሰር የትዝብት ድርጊት የሚፈጽምበት ምስል። የድምጽ ማስረጃ አዎ የሚለው ቃል በማስረዘምና ጎርነን ድምጽ በመጠቀም በህዝብ ስነልቦና ላይ የተሳለቀበት የድምጽ ቅጂ። የሰነድ ማስረጃ የሰው ምስክሮች አሉን። የወንጀል ህግ ድንጋጌ የድርጊት አንድ ሰው ወይም ማህበረሰብን በንግግር በጽሁፍ በምስል ወይም በምልክት አዋራጅ በሆነ አኳኋን የዘለፈ የሚለውን ድንጋጌ ጥሳል የሚል እምነት አለኝ። ይህም በተለይ አከራዮችን ይመለከታል። ማጠቃለያ ስለሆነው ተከሳሹ የጥበብ ነፃነትን ወሰን በማለፍ በህዝብ ስነ ልቦናና ክብር ላይ በመፈጸም በዚህ የሽሙጥ ድርጊት ተገቢ ምርመራ ተደርጎ ህጋዊ እርምጃ እንዲወሰድበትም አመለክታለሁ። የከሳሽ ወይም የአቅራቢ ፊርማ ቁጥር አለው። የክስ መዝገቡ በዋናነት ከላይ እንዳያችሁት እንዲህ ይላል። እናንተስ መንግስት ልክ ነው ትላላችሁ? እኔ
እንደ ሐሳብ በኢትዮጵያ የሕግ ስርዓት ሽሙጥ በራስ ወንጀል ተብሎም አይፈረድም። ይልቁንም እንደ ጥበብ መገለጫ ነው የሚታየው። የክስ ፍርድ ቤት ሊቆም የሚችል ድርጊት ሆነ ተብሎ አንድ አካልን ለመጉዳት ወይም የጥላቻ ንግግርን ለማሰራጨት መዋሉ ከተረጋገጠ ብቻ ነው። እሱ ደግሞ ሆን ብሎ እንዳልሰራው ገምታለሁ። በእርግጥ እንዳለመታደል ሆኖ የኢትዮጵያ ሕዝብ በኮሜዲያኑ አስተሳሰብና ትዕይንት በትንሹም ቢሆን ገልጦታል። ይህም የአርት ዋና ሙያዊ የተግባር ስራ እንጂ የልጁ አመለካከትም አይደለም። የአርት ጥበብ ሕዝብ ችግር ውስጥ በወደቀ ጊዜ ሙያዊ ጥበብን ተጠቅሞ የማሳየት ግዴታ አለበት። ይህ ካልሆነ በሕዝብ ደስታ ጊዜ ብቻ ምን ያደርጋል? አንዳንድ ግለሰቦችም ክሱን እየደገፉም ይገኛሉ። በሶሻል ሚዲያ ላይም ለሁለት ተከፍለው እየተከራከሩም ይገኛሉ። አንዳንዶች የቪዲዮውን ሐሳብ እንደወረደ ተረድተው መሞከሩን ከቤት ኪራይ አንጻር ብቻ ተመልክተው የፈረዱም አልታጡም። አንዳንዱ ግን እየሞከረኩኝ ነው የሚለው መፈክር ሊሆን የሚችል ቃል ከቤት ኪራይ ክፍያ ጋር ብቻ አያይዞ ግዴታው ነው መክፈል ካልቻለ ለቆ መውጣትን ያለበት እያለም በአንድ ቃል የሚሻግት አስተያየት ኃይሉ ስድብም ይሰጣል። ወዳጄ ልጁ እየሞከርኩ ነው ያለው ሕዝብ ስር ውስጥ ያለውን የሚፋጅ የኑሮ ረመጥ ሲነግረን ነው። እየሞከርኩ ነው ያለው በየጎዳናውና በየእምነት ተቋማት ጥሩ ለብሰው እጅ የዘረጉትን የቤተሰብ ገመናኔ እኔ ላይ ብቻ ይገለጥ እኔ ብቻ ተዋርጄ እነሱ ላቆ ያሉትን ሞካሪዎች ለአክታ እንዳትዘነጋ ነው። እየሞከርኩ ነው ያለ ሞክረው አልሆን ሲላቸው የልጆቻቸውን መራብና ከትምህርት መጉደል መቋቋም ሲያቅታቸው ራሳቸውን ከድልድይና ከሚኖሩበት ህንፃ ቁልቁል እየፈተፈቱ ሞትን የተጎነጩትን እንድታስብ ነው። እየሞከርን ያለ ከቤተ መቅደስ እስከ ቤተ መንግስት ያለው ሽፍጥ ተቋቁመው ለመኖር እየታገለ ያለውን ህዝብ ነው። እየሞከርን ያለ የኑሮውን ቅርቃርና ዝገት በሶሻል ሚዲያ ቀልድና ቧልት እያላዘበና እያለሰለሰ መኖር የቀጠለውን ወገን ነው። እየሞከርን ያለ እንደ ሀገር የተከሰቱትን ረሃብ፣ ጦርነት፣ ወረርሽኝና ፖለቲካዊ ችግሮችን ሳይቀር በኃጢአታችን በበደላችን የመጣ ቁጣ ነው ብሎ አምኖና መከራውን ሁሉ በጸጋ ተቀብሎ ለመኖር እየሞከረ ያለውን ብርቱ ወገንህን እንድታስበው ነው። እየሞከርን ያለ ምንም ቢደረግበት፣ ምንም ቢወሰንበት፣ ምንም ቢሴርበት፣ ምንም ቢቀምበት፣ ምንም ህግ ቢጫንበት ጫንቃው የማይጎብጠውን እስከ መጨረሻይቱ ህቅታ እየሞከረ የሚያልፈውን ኢትዮጵያዊ ሲያስታውስ ነው እንጂ ስለ ኪራይ እንዳይመስልህ። ዋናው መሞከራችንን አለማቆማችን ነው። እናንተስ በየትኛው ሐሳብ ትስማማላችሁ? ሐሳብ አስተያየታችሁን በኮሜንት መስጫው ቦታ ላይ አስቀምጡልን። የዛሬን እዚህ ላይ አበቃን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳይረሳ። በድጋሚ እስከምንገናኝ ሰናይ ጊዜን ተመኘን። ሄሎ ማነ ቤት ኪራይ ባለቤት አልነገረችም? ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ እንዴ? እየሞከርኩኝ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት